ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛው መንገድ እንዴ ያመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላሉ አዋርድማል እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት 100 ሺህ ብር ተሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ነኝሳ ሱራጃ ወንድሜ የቪዲዮ አይቼዋለሁ ልቤም በጣም ተነክቷል ስላየሁት ማለት ነው እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ በጣም አሪፍ ሰው ነህ አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው እና አይዞህ ልልህ ፈልጋለሁ ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም ማሸነፍም አይቀርም ወንድም አለም እና ይሄን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም እወድሃለሁ ስልክ ቁጥር በውስጥ ጻፍልኝ ሜሴጅ አድርጌልሃለሁ አሁን እወድሃለሁ ቻው ሰላም ብሩና ጉተማንን እንደዚህ ለማታውቁ ዛሬ ዝንጥ ብለን የመጣነው ከክሬቲቭ አዋርድ ለምጣኔ ሄደን ስለነበረ ነው ያው አንዳንድ የተሰማንን ስሜት ለመግለጽ ነው እሺ ፋሚሊ ትናንት ያው በጭላሎ ክሬቲቭ አዋርድ ላይ በሶስተኛ በኦኬ ፓስታ በሶስተኛ ደረጃ ላይ ያጠናቀናል መሆን የነበረበት እንደዛ ባይሆንም አንደኛ መሆን ቢኖርብንም ያው ዳኞቹ ፈርደው ሶስተኛ ወጥተናል በጣም በመወደው በማከብረው ሰው ፊት ለፊት ቃላት እስኪጠፋብኝ ድረስ ነው ስሜት ያንኩት ግን ምንድነው የተረዳሁት ስትሸነፍ ጠንካራ ስታሸንፍ ደግሞ የተረጋጋ ሆን የሚለው ነገር ነው ያልተገበርኩት እኔ ደግሞ በጣም ደስ ያለኝ ነገር እኛም አዘጋጆቹ ህዝቡ በቃ ለኛ እንደሚገባን ያውቃሉ እሱ ለኛ በቂ ነው ከበቂ አንድ ሁለተኛ እና ሶስተኛ ደረጃ ነው ምንም አይደለም ዋናው ስራ ነው እኔ በስራ አምናለሁ እንደ የመነጨ ደስታ ባይሰማኝም ከቆጭምቴ ምን እኔ የገዘፈ ደግሞ ክፉ ነገር ውስጤም የለም በጣም ነው ዛጋ ብዙ ሰው ነው ሲያጽናና ነው የነበረው እግዚአብሔር እንደማይገባን እኮ እናውቃለን ግን በቃ ሰውን አንደኛ እንደወጣው ነው መስለኝ ያረጋኝ ከኛ እኩል ደብሯችሁ ከስቴጅ ጀርባ በጣም ብዙ ሰው ሲደግፉልን ለነበራችሁ በጣም ነው እናመሰግነው እግዚአብሔር ያክብራችሁ እግዚአብሔር እድሜና ጤና ከሰጠን ደግሞ በጣም ከዚህ በላይ ትላልቅ ስራ ሰርተን እናሳያችኋለን ይሄ ገና ጅማሮ ነው እግዚአብሔር ያክብራችሁ እኛ ይሄ ገና ጅማሮ በእውነት በጣም ነው ደስ ያለው በጣም በሚገራርም ስራ ነው ከች ምንለው በእውነት በጣም መጨረሻችንን ያሳምርልን ፈጣሪ እናመሰግናለን እግዚአብሔር ይመስገን እስከዚህ ጠብታ ድረስ ሁላችሁም አብራችሁን ቮት ስታረጉ የነበረ ስታበረታቱን የነበረ በመንገድ ላይም ስታገኙ ለእናንተ ነው 1 ሚሊዮን የሚገባው ስትሉ ለነበረ በጣም አድርገን ነው የምናመሰግነው ቪዲዮም ዲዩ ታርክታችሁ ጉተማና ብሩ ይሄን የመሰለ ቪዲዮ ሰራናችሁ ብላችሁ ትደግፉልን ለነበራችሁ በጣም ነው የምናመሰግነው ይሄ ድጋፋችሁ አይለየን ከዚህ በላይ ጥሩ ስራዎች ሰርተን እናሳያችኋለን በጣም ነው የምናመሰግነው እግዚአብሔር ያክብራችሁ እንወዳችኋለን አዶናይ አሽቃበቅ አጨበጨብ አጨብጭበህ ተቀራታለህ በዚህ ደረጃ መሰገጥ ምን ማለት ነው እያላችሁ እንግዲህ አዶናይ መወዳደጫ መንገዶች ስትፈልጉ ለነበራችሁ የመሰገጥ ውጤት የመጨረሻ ውጤት እንግዲህ ይሄ ሆኗል ማለት ነው አዶናይን አሸናፊ እንዲሆን እኔ የበኩሌን ድርሻ ተወጥቻለሁ ማለት ነው ቮት እንዲያደርጉ በማድረግ ማለት ነው የ2025 የጂፓወር ቲክቶክ ክሬቲቭ አዋርድ አሸናፊ Adonai!
እናንተ እዚህ ኤቫን በሶስት ብር ፓንት መለመላዋን ጆሲ ወራዊ ለብሶ ምናምን ትላላችሁ ማለት ነው። እስጢፎ ሌላ ታሪክ ውስጥ ነው ያለው። እስጢፎ እኔ ከቲክቶከር ማለት ነው እግዚአብሔር በጣም በቃ የምወደው ሰው ቢኖር የሚያዝናናኝ ሰው ቢኖር እስጢፎ ነው። ይሄ ፎቶ አያችሁት? ሲገልጽ ምን እንዳለ ታውቃላችሁ? እሷ እንደምታዩት ጀበና ነው ወይ ምናምን የለበሰችው የሀገሪቷን የቡና ሁኔታ ነው የሚያሳየው። እናንተ ሲባል ሲኒውን እዚጋ ያወጣው ደግሞ ቡና 2000 ብር መግባቱን የሚያመለክት ዜና ነው። ትሽኒ ዘንድሮ ሊያመልጠኝ አይገባም ነበር ማለት በርበሬ ነበር ለብሼ በጀርባ በኩል ጤፍ ተሸክሜ ኢትዮጵያን ሕዝብ በጣም ነው ማመሰግነው። አሳከኗል። በጣም ነው ያሳከነው በእናንተ እርዳታ። በቃ እግዚአብሔርን እኔ በጣም ነው ደስ ያለኝ። እናንተ እርዳታ ነው የሁሉ እንችላለን። ልጅ እዚህ ጋር እንዲቆም ያደረገው እግሩ ነው። ይችላል ኮምባ ይችላል። እና ሁላችሁም ፋሚሊዎቼ ኮንግራ፣ ኮንቀኝ፣ ኮንፊት፣ ኮንኋላ ሁላችሁንም ከልብ ነው ማመሰግነው። እድሜ ለእናንተ ማለት ነው። እኔ እድሜ ለእናንተ ነው እንጂ ሌላ ምንም ነገር ማለት አልችልም። እኔ እድሜ ለእናንተ ነው ማለት ና ኋላ አስገባ። ቡርሴ ይችላል። ይሄንን ነው ይችላል። ቡርሴ ይችላል። ጭላሎ ቡርሴ ይችላል። ጭላሎ ይችላል። ከልብ አመሰግናችኋለሁ ሁላችሁንም ፋሚሊዎች። እግዚአብሔር ያክብርልኝ እንዳከብራችሁኝ። በያላችሁበት ሰላማችሁ ብዝት ይበል። ያው ላደረጋችሁልኝ ትብብር ከልብ አመሰግናለሁ። እግዚአብሔር ያክብራችሁ። ተባረኩልኝ። መልካም ጊዜ ለሁላችሁም። ደስ ብሎኛል። ደስ ይበላችሁ። ኮንግራ 200 ሺህ ይበልተናል። ይችላል። ቡርሴ ይሰበራል። ብሩ እንዳሰብረው በእናትህ ብሩ ይሰበራል። እኔ አኩቻ ነኝ ዋዋነ ማንንም አልሰማም። ሰገጠ ፈመስ ሰገጣል ይፈመሳል። ፈምሽል ፎሎ አድርጓት። የምትሰራቸው ቪዲዮዎች ያበዱ ናቸው። ይመቻት። ያራድዬ ዋዋነ አባቴ ነው ወልዶ ክዶኝ ነው በስተመጨረሻ አግኝቼዋለሁ አባቴ። አባዬ የኔ አባት ለቀንዳት ነው መንገር ተረጋጋና ማለት ነው። የማን የድር ቤት ኩባያ አባ እኔ በጣም ነው የምወደው አባቴ። ናሽ ስማ እንዳትመለስ መኪናውን ለኔ ቤትኛው ስሬ ጽድቅ መኪናውን መስጠት እኔ አልፈልግም ብዬ ነበር አሉ ነገር መስጠት አልፈልግም ብዬ መኪናውን ሰጥቶኛል። እግዚአብሔር ይመስገን። ከዛ አመት ደግሞ ሲኖትራክ ብሏል ሽልማት ይመስገን። ምንድነው ሰሚኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል። ነይ ላሳይሽ። ነይ። እንዴት ነው? ሰላም ነው? የቅድሟን አሳየኋት። እስቲ አንዴ ጊዜ አባዬ አንተ አሳያቸው። አባዬ እማዬ አንቺ አብራ አባዬ ታሳያቸው። ዞር ለይ ሰው ፍቅር ልጅሽ ነው እማዬ። ኧረ አባዬ በይኝ በእናትሽ እያሳየሁሽ አትይም። ተይ ቆጭሻል። ተይ እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊኝ። ተይ እማዬ። እማዬ አባዬ አንተ ጀምር። ኖ እማዬ አንቺ አባ አንተ ጀምር። አንቺ ጀምር። አባዬ አንተ ጀምር። አባዬ ፍቅር ደርሻለሁ እኮ አልወጣሽም ከቤት
ደረስክ እንዴ? አዎ ለመጀመሪያ ጊዜ አንዴ ማገኝ ዛሬ ጓጉቼ እኮ ነው። የኔ ፍቅር ቶሎ ውጪ፣ እዛው ነኝ። እሺ በቃ እወድሻለሁ። በቃ እሺ መጣ አንቺ አይደብርሽም እንዴ? በኢየሱስም ጭራሽ ሲማለሽ እኮ ተፈጥሮ እኮ ነው። ምንድነው ተፈጥሮ የምትይኝ? አሁን እንዴ ነው ቤተሰቤን ማስተዋወቅሽ? ኢንስታግራም ላይ ሴት አልነበርሽ እንዴ? ይቅርታ አትበይኝ በኢየሱስ። አሁን እንዴት ነው አብረን ወደ ቤት ሂጂ። ዛሬ የአንድ ገጠር ነብሰ ገዳይ ውሎ በቭሎግ መልኩ አሳያችኋለሁ። they call me ዶዶ the serial killer። በሉ አውራችሁኝ አሉ። ነው አደን እንውጣ። let's go። ጥሬ ዝም በይ። ሁለት እድል አለሽ፣ ሁለቱም ሞት ነው። የመጀመሪያው ጸጥ ብለሽ ሞት ሲሆን፣ ሁለተኛው ድምጽ የምታወጪ ከሆነ በሽጉጥ ይሆናል ማለት ነው። ተባሽኝ የማን አባህ ነው ቆንጆ ማለት እንዴት አባህ ነው ታምሩ? አንቺ ስራት ያሽኝ ልገልሽ እኮ ነው። ዝም በይ፣ ዝም በይ እገልሻለሁ። ዝም ጸጥ ራስ ዝም በይ ማለት የማን ኬክ ይሁን ከጣፋጭ ነገር ምን ማለት መጥ ነበር ማለት እንጂ ረቢ እንገልሻለሁ። እንዴት ትገለኛለህ ማለት እንዴ? በውበትህ እኮ ገለኸኛል። ኬክ በሰውነትህ ገለኸኛል እንጂ ረስቼው እገልሻለሁ። ገለኛል ግድ ነው ማድረግሽ። ራሷ እኮ ነች፣ ግደለት። ራሷ ነች አግኝታል። በቃ ልክ ነህ። ግደለት። እሷን ግደለት። እዚች ምድር ላይ 35 ዓመቴ የገዛ እናቴ ምን ያህል እንደምትጠየፈኝ አውቃለሁ። አንድ ቀን ጉንጬን ይዛ የኔ ቆንጆ ብላ ስማኝ አታውቅም። እና ዛሬ በስራ መሀል እናቴን ያገኘሁት። እሷን ልግደላት? አዎ ግደለት። ከፍዬልህ ኒካ አሁንም አልለቃም። አሁንማ ትተዋታለህ? አትተዋትም? አልተዋትም። ፍቅር አያለሁ እኔ ስማጣ ማለት ነው። እኔ ስማጣ ብሞት ይሻለኛል። ዝም በል። ፍቅር አያለሁ። እኛም አላለም። ስማኝ፣ ሀብታም ስለሆነች ነው እሷ፣ እኔ ድሃ ስለሆንኩ ነው እንደዚህ እኔ ላይ። ዝም በል። አሁን ሁለት እድል እሰጥሃለሁ። አንደኛ እገላለሁ። ግደለኝ፣ በቃ ግደለኝ። እኔ እሷን ቀጥዬ ሰው መሆን አልችልም። ግደለኝ፣ ግደለኝ፣ ና ግደለኝ። መሬት ቆፍሬ ነው የምቀብረው። እገላለሁ። ግደለኝ። ሁለተኛ ምን? እሷ ወደማትደርስበት ሩቁ አሜሪካ ልካለሁ። ትስማማለህ? አትስማማም? እስማማለሁ። ትሄዳለህ አሜሪካ? እናቴ ትሙት እስማማለሁ። ፍቱት ነው ተፈትቻለሁ። ቆየሁ። ኧረ ናሽ ተነስ። አሜሪካ ትሄዳለህ? ናሽ